ሀቡ ሰውየው በጣም መልካም ሰው ነው። ጥንብርኩስሽን ነው የምታወጣው ሴትዮዋ። ለሌላ ጉዳይ እየደወልሽላት ነው የሚመስልሽ። በ400 ድርሃም ሊነሳ የሚችል ነገር እኔ ልክፈል የድካማችሁን ያለም እንኳት ልመና የለም። አሁን አንቺ ለእኔ ይህንን መልስ ትሰጭኛለሽ እዚህ ጋር መተሽ። አሁንም አላ የእጅሽን ይስጥሽ። ጠዋት በተመቸኝ ሰዓት አስገባና ሪሲት ልክልሻለሁ። ሀቡ ማሚ ጥሪ እቺ ነገራቸው ናት የምታመኝ። እኔ ሚውት አድርጊልኝ። የልባቸውን ከደረሱ በኋላ ማሚ አንቺ እኮ እናታችን፣ አክስታችን፣ አጎታችን ነበርሽ ነው ሀቢብቲ። በፈለግሽው ሰው አሰድበሽኛል። 77 አይነት ቪዲዮ ተሰርቶበታል። ዝም በይ። አሁንም ሄደሽ በህግ ተቀበይኝ እንዳልልሽ። አሁን ይኸውልሽ እኔ ነኝ ጥፋተኝነት የተሰማኝ። ለምን እኔ ነኝ ሙኒትን እዚህ ነገር ውስጥ የከተልኳት። እኔ ቤት መታች ስታለቅሺ ጫማ ማሰራት እፈልጋለሁ ህይወቴን ለማስተካከል ግን ይህና ሊጎለኛል ስትይ ሙኒት ደግ ናት እምቢ አትልም ብዬ በህዝቡ ፊት ጠርቼ ሙኒትን የጠየቅኳት እኔ ነኝ። እኔ ያገናኘኋችሁ ገባሽ? እኔ አሁን ጥፋተኝነት ይሰማኛል። ለምን አገናኘኋት? እንደዚህ አይነት ሰው መተሽ እኔ መጠየቅ ትችያለሽ። በየቤቱ እየገባሽ ስታወሪ ታውቂያለሽ። በዚህ ሰዓት ያለውን ነገር ለጠላት ለሙኒትን አሳልፈሽ እየሰጠሻት ነው። ያው ምናምን እንዲሉ እያደረግሽ ነው። ገባሽ? እሷ ላንቺ ሰዎቹን እየለመነችልሽ ስንት ነገር እያደረገችልሽ። አሁን የተናገርኩት ነገር ውሸት አለው እህት፣ የተናገርኩት ነገር ውሸት አለው። ሰዎቹ ጠይቀሽንልኛል ግን ይቅርታ እኔ ችግር ላይ ስለነበርኩ ብር ለስቶካይ ስለፈለግኩ ነው እንጂ ለሌላ አላህ ችግርሽን ያቅልልልሽ። ማስገባት በሚገባኝ መንገድ አስገባለሁ። አቡዬ በጣም ይቅርታ። በእኔ ስምሽ አይደለም ጥላሽ እንዲታይ አልፈልግም። አንቺም ጓደኞቼም ማናቸውም ስራዬን የማቅሰው ነኝ። ሀቡ አበሻ የሚፈልገው እሱ እንደሚፈልገው እንድትሰሪለት ነው። እሱ ብቻ እኔ የምሰራው እኮ ለመጠቀም ነው አይደለ እንዴ? መጠቀምማ ካልፈለግኩኝ እኮ ቤቴ ቁጭ እላለሁ። በጣም ያበሳጫል ነገሩ። ለመጠቀም ስሰራ ደግሞ ስሜ ጠፍቶ አንድ ብር እኮ ስትሰጭኝ የሆነ ገንዘብ ስትሰጭኝ ሀቡ ነገ አምጪ ልትለኝ ትችላለች። እንዲህ አይነት አመል አለባት ብዬ ብር አልይዝም። ስራ ላይ ነው የምሆነው። የቢዝነስ ሰው ነኝ እኔ እንጂ የሰጡኝን ብር ተሸክሜ አልቀመጥም። እነሱ ሲፈልጉ ይሰጡሻል፣ ሲፈልጉ አምጪ ይሉሻል። አይሆንም። እንደዛ ደግሞ ሊሆን አይችልም። አንድ ዲል ደግሞ ከተጀመረ በኋላ እኮ ነው እንዴ? የትኛውም ድርጅት ላይ ሄዳችሁ ፕሮሰስ ከተጀመረ በኋላ እኮ ገንዘብ ይመልሱልኝ ሀሳቤን ቀይሬያለሁ ስትሉ እኮ የተጀመረበት የፕሮሰስ እኮ ይቆረጣል። ከፕሮሰስ ውጭ አንቺ ዲል ካፈረሽ አንቺ ነሽ ከሳሪ። ሀቡ ውል ያፈረሰው አካል እኮ ነው የሚከስረው። ጭራሽ እኮ ፕሮሲጀር መከተል ብሎ ነገር አበሻ ጋ የለም። ግን ያው በእህትነት በስምምነት የገንዘቡን አመጣት ስለምናውቀው ምናምን ተባብለን እንረዳዳለን እንጂ በስርዓቱ ላይ ዲል ያፈረሽ አንቺ ነሽ። ቻው። የተስተካከለ ወረቀት ይዘሽ እኔና እሰራልሻለሁ ማለት ራሱ መብቴ ነው። ሰውን ራፍ አታድርጉ። ሰውን ክፉ አታድርጉ። ቢሆን እንደዚህ ነው። አበሻ ስለሆንን ነው እንጂ ሌላ ዜጋ ጋር ቢሆን ለምሳሌ የተከፈለ ክፍያ አይመለስም። አንቺ ሀሳብሽን ቀይረሽ አንቺ ወረቀት ባለማሟላትሽ አልፈልግም አይሰራልኝ ካልሽ አይመለስም። የሚውል ያስፈርማችሁና ሌላ ዜጋ ሌላ ኤጀንሲ ማለት ነው ትፈርሙና ከዛ በኋላ መታችሁ ሀሳቤን ቀይሬያለሁ ወይም ከፊሌ ቃል የገባልኝን ወረቀት ስላልሰጠኝ በቃ ብር መልሱልኝ ስትሉ ኦኬ ወደ ህግ ሂዱ ነው ሚላችሁ። ግን ሀቡ ኢማጅን ምን ያህል መጠቀሚያ ምን ያህል ተራ አድርገው እንኳን እንደሚያውን እኛ ልንገርሽ። ከዚህ በፊት አንድ ልጅ እግሬን ያመኛል ሰው ሊረዳኝ ስለሆነ በአንቺ በኩል መጥቼ ስራ መግባት ፈልጋለሁ አለ። እሺ ያልኩት የእግሩን ሁኔታ አልነገረኝም። ያመኛል ነው ያለው። ግን ከምን ኃላፊነቱ ወጥቻለሁ መሰለ። እኔ አይዲውን ሰርቼ እሰጥሃለሁ እንጂ ስራ ለማግኘት እርግጠኛ አይደለሁም። ለአንተ አላገኝም። የራሴ ሰዎች አሉ አለ። ግድ የለሽም አለ። ይሄ ብር የሚመጣው ከአሜሪካ ነው። ሀቡ አመጣጡን ተመልከች። ከአሜሪካ ኢትዮጵያ ገባ፣ ከኢትዮጵያ ኢመራት መጣ። ይሄ ብር በመጣ በሁለተኛው ቀን ብሩን መልሽልኝ፣ ለእኔ ስጭኝ አልኩት። ስጭኝ። ለምን? ፕሮሰሱን አልፈልግም። አትፈልግም? አዎ ኮታ አውጥቼበታለሁ። ሰው ተካልኝ። ግን ምንድን ነው ሰበብህ? እግሬ ብሎ የላከው ፎቶ እኔ ራሴ ለወድቅ ነው የደረስኩት። በጣም የተጎዳ ልጅ ነው። እግሩ ለእኔ ካለኝ ውጪ ነው። እንግዲህ የዱባይ ስራ ታውቂዋለሽ አንቺ። ጤነኞቹ ሊሰሩት የማይችሉት ነው። በቃ ወደ እኔ ከላከችው ሰው ጋር ተጋጨው። እሱን ልጁን ራሱ ምንድን ነው መኒ ላውንደሪ እየሰራህ ነው ወይ በእኔ ያልኩት። ለምን ፈለግክን? የአካውንት ገብቶ ኢትዮጵያ ድረስ ወደዚህ እንዲመጣ ምንድን ነው ተልኳችሁ?
ብዙ ነገር ውስጥ ነው የሚከቱሽ። መጠቀሚያ፣ ማታለያ፣ ሌላውን መቀበያ። የገባ ብር በ3 በ4 ቀን ውስጥ መልሽ ይሉሻል። ለምን ገባ? መጀመሪያ ምንድን ነው ሰበቡ? ውል ብታዘጋጅ ጥሩ ነው። ከዚህ በኋላ የተከፈለ ክፍያ ሀሳባችሁ ከቀየራችሁ አይመለስም የሚል ውል ፈርመው አደርገዋለሁ ኢንሻላህ። ግን ምን ያህል ሰውን አታክ ለማድረግ እንደሚሄዱ ተመልከች። በጣም ስንት ምስኪን አለ፣ ስንት ምስኪን። እንደ ሌሎች ድርጅቶች ሌላ ዜጋ ጋር አደርገዋለሁ። ከዚህ በኋላ ሆነ ነው ፈርመው አንድ ሰው ፈርሞ ሀሳቡን ቀይሮ ከ30 ደቂቃ በኋላ ሀሳቡን ቀይሮ ቢመጣ ይኸው የፈረምከው ውል። ከዚህ በኋላ አንድም ሰው ብር ብሎ ቢመጣ አንቺ ጋር አቡ ከይቅርታ ጋር እንድጠርኝ አልፈልግም። እኔ ከይቅርታ ጋር ፕሊዝ። ይሄንንም አንቺ ኃላፊነት የወሰድሽበት አደራ ያልሽኝ ነገር ስለሆነ ነው የመጣሁት። የሚፈልግ ሰው ሄዶ በህግ ይጠይቀኝ። አይ በጸባይ ደግሞ እንጨርስ ስትሉ ሪፕሌስ አድርጉ ሰው አለቀ። እኔ የእናንተን ብር ካዝናዬ ውስጥ ማስቀመጥ ሰው አይደለም። እሰራበታለሁም፣ ሀቂቃውን ነው የምነግራችሁ። ፕሮሰሳችሁንም አደርግበታለሁ። ሪፕሌሱን ቀርቶ ውል እንዲፈርሙ በቃ ሀሳቡን አንድ ሰው ቀይር ያለው ካለ ሀሳቡን የቀየረው ራሱ ነው፣ ውሉን ያፈረሰው ራሱ ነው። ለመመለስ የሚባል ነገር እንዳይኖር ውል አዘጋጅተኝ ሲከፍል ውሉን ፈርሞ ይከፍላል። የፈረመውን ያውቃል። ቀጥታ ሄዶ በህግ ይጠይቃል። ምንም አይነት ጭቅጭቅ አያስፈልግም። ምክንያቱም አንቺ ሀበሻ ለሀበሻ ስለሆነ ሌላ ዜጋ ጋር ለምን እንደዚህ አይሆኑ? በሌላ ዜጋ የሚያሰሩ ሰዎች ጭማሪ እየተጠየቃችሁ 700 እና 800 ድረስ ትደርሱ የለም እንዴ? እኔ አላህ ሁሉንም እንደ ልቡ ይስጠው። ሌላ ምንም አልልም። የእጃችሁን ይስጣችሁ። እኔ ግን በራሴ እንባ፣ በራሴ ጉልበት፣ በራሴ ጥረት፣ በራሴ ሰቀቀን ራሴን የገነባው ሴትዮ ማንም አያነቃንቀኝም። ይህን ነው ከቀን ቀን ለውጤን እድገቴን እንጂ ማንም ውድቀቴን አያይም። በማንኛውም መንገድ የምትመጡ ሰው እወዳለሁ፣ አከብራለሁ፣ ሞቼ አከብራለሁ ማንንም። ግን እዚህ ጋር ስትመጡ ደግሞ አይሆንም፣ ሊሆንም አይችልም። ይህንን ወቁት። አይችልም ውል እንደ ሌሎች ዜጎች ይኸውልሽ፣ ሌላ ዜጋ ጋር እንደዚህ አይነት ችግር የማይፈጠረው ውል አለ። አንድ ሰው ሲከፍል ፈርሞ ነው የሚከፍለው። አለቀ። ሀሳቡን ከቀየረ የራሱን ኃላፊነት እንዲወስድ ማለት ነው። ስለዚህ ውሉን አዘጋጅተሽ ከዚህ በኋላ ሲከፍሉ ፈርመው ከፈረሙ በኋላ ውሉን ይዘው ወደ ህግ ሄዱ። አለቀ እንጂ ማንም የማንንም ሰው ስም ለማጥፋት የማንንም ቢዝነስ ለማበላሸት ምንም ነገር ቢደረግ ሰው ሀቁ ነው የሚያወጣው። ገባችሁ? አቡዬ ለጊዜሽ አመሰግናለሁ የኔ እናት። ስምሽን ስላስነሳው አዝናለሁ። ፈልጌው የሚደረግ ነገር አይደለም። በዚህ ባጎልብሽ በሌላ ኮራሻለሁ ማለሽ ተኮራንብሽ ነው አንቺ እምወድሽ ልናገረው ከምችለው በላይ ከኔነቴ በላይ መሆን የምፈልግሽ ሴት ነሽ። 10 ታናሽ ብትሆኚ እምመኝሽ መሆን የምፈልግሽ ሴት ነሽ። እምኮራብሽ፣ እምደሰትብሽ፣ ነገ በማንኛውም ሁኔታ እምተማመንብሽ ሴት ነሽ። ይውጣላችሁ፣ በደንብ ይውጣላችሁ። እውነቴን ነው የምለው። እኔ በአንቺ እኮራለሁ፣ እተማመናለሁ። ለማጠፋው ጥፋት ደግሞ ጥፋት ለመሰለሽ ነገር አንድም ቀን አልፈሽኝ አታውቂም። እኔ ሙሉ የምትልኪልኝን ሜሴጅ ላሳያቸው እችላለሁ። በእያንዳንዱ ጥፋቴ ሙኒት ይሄ ነገር ስህተት ነው፣ እንዲያርጊላቸው፣ እንዲበይላቸው የመጣልሽን ኮምፕሌን እኔን ያላናገርሽኝ ያላስተካከልሽው ነገር የለም። ይሄ ባህሪሽ ራሱ ደስ ይለኛል። እኔ ታላቅሽ ነኝ በእድሜ፣ ጥሩ ኮሚኒኬሽን አለን በአሁኑ ሰዓት። ግን ያ ሁሉ ሳይገድብሽ ሙኒት ይሄ እናስተካኪ፣ ሙኒት ይሄ ከኔ ደውሎልኝ እንዲህ ብሏል እንዲያርጊ እያልሽ እየመከርሽ እየገሰጽሽ እንደ ታናሽ ሳይሆን እንደ አንቺነትሽ ሙሉ ባህሪሽን ይዘሽ በእውነተኛነትሽ ከኔ ጋር ያለሽ ሴት ነሽ። በእኔ ለሚወቅሱሽ አዝናለሁ። ሀቡ አይገባሽም። እኔ ምንም ሀቢባ ተቀየረች ምናምን አይዶን ኬር። እኔ ህሊና አለኝ፣ ህሊና ነው የሚያዘኝ። አንድ ነገር ልንገርሽ፣ ትናንትና አንቺ ለመዳም ቅመሞች ያደረግሽውን ረስተው ዛሬ አንዳንድ ሰዎች ስምሽን ለማጥፋት የሆነ ነገር ሲሉ አብረው የሚያጨበጭቡ ሰዎች አንቺ ቆመሽ ታዘቢያቸው ብቻ። ምክንያቱም አንቺ ትናንትና ሌሊትም አንዲት ልጅ እንዴ ነፍስ እንኳን እኮ ሄዳ መዳም ቤት ድረስ እኮ አድናለች። ያንን ሁሉ ነገር እንዴት ትረሳላችሁ? ለእያንዳንዱ ቤት ድረስ እየሄደች ላደረፈቻቸው የመዳም ቅመሞች ዛሬ ጀግና ያላችሁትን ሰው ራሱን ሄዶ መስዋዕት ያደረገን ሰው በነጋታው እንደገና ሌላ ስትሉ ራሳችሁን አትታዘቡትም ወይ ነው የምለው። እኔ በቃ በጣም የሚገርመኝ ነገር ያ ብቻ ነው ማለት ሰው እንዴት የሆነለትን ሰው አንድ ቀን የሆነ ነገር ሳይሳካለት ሲቀር፣ አንድ ቀን የሆነ ስራ ሲበላሽበት 29 ቀን የሰራለትን መልካም ስራ በአንድ ቀን ስህተት እንዴት ያንን ሁሉ ነገር ይሰርዛል ብዬ በጣም እንድታዘብ ለራሴን ለነገ ትምህርት እንዲሆነኝ። የሰው ልጅ ምንም ብትለፉ
ደማችሁን ብትሰጡት አንድ ቀን ከተሳሳታችሁ ምን ያህል በቃ አውጥቶ እንደሚጥላችሁ ሰልፎ እንደሚሰጣችሁ የተረዳሁበት የተማርኩበት ነው። ለራሴ ለነገር ተማርኩበት። ምንም ብታደርጉለት የሰው ልጅ አንድ ቀን ብቻ አይሙላላችሁ። እድሜ ልካችሁን ጊዜያችሁን ሌሊት በቢጃማ ተነስታ ባይዋን ደርባ ሄዳ መዳም ቤት ያዳነቻት ልጅ አለች። በመዳም ስትመታ ሄዳ ያተረፈቻት ልጅ አለች። ማን ነው ቤት ድረስ የሚሄደው? አረብ ቤት ድረስ ሄዶ አንኳኩቶ ራሱን መስዋዕት የሚያደርግላችሁ ማን ነው? ከምን ውጭ ያደረገ የለም። እኛ ቤታችን ሆነን በኦንላይን ነው የምናገዘው። እኔ ቤቴ ሆኜ ነው ኤምባሲ ምደውለው፣ ፖሊስ ጋር ምደውለው፣ ኤጀንሲዎች ጋር ምደውለው፣ አረቦችን ጋር ምደውለው በስልክ ነው። ሙኒት ግን መኪናዋን አስነስታ በአካል ነው የምትሄደው። እዛ ቦታ ላይ በአካል ስትሄድ የሆነ ጥቃት ቢደርስባት ሰዎቹ ፖሊስ ቢጠሩባት ቤታችን ድረስ መጣችብን ብለው ይህንን ሁሉ ሪስክ ወስዳ ስንት የመዳን ቅመሞችን ከስንት ችግር አውጥታለች። ግን የሰው ልጅ አንድ ቀን ሳይሞላለት ሲቀር አንድ ቀን ስራ ከተበላሸበት ያን ሁሉ የዋለልንን ውለታ ሁሉ ገደል ከተን ስለዛችኛዋ ነገር ነው የምናወራው። ይህም ስራ ይስተካከላል። እዳዋንም ከፍላ ትጨርሳለች። የዛኔ ሁሉም ነገር ትዝብት ይሆናል። ግን ደግማ ለማንም ራሷን መስዋዕት እንዳታረግ ትምህርት ይሆናታል ለራሷ። እኔ ራሱ ከእሷ ተምሬያለሁ ከሙኒት። ለምን የሰው ልጅ ምንም ብንሆንለት ስጋችንንም ቆርጠን ብንሰጠው አንድ ቀን ካልሞላልን አንድ ቀን ካልተሳካልን ምንም እንደሆነ ነው የገባኝ። ትምህርት ነው የወሰድኩት እና ሙኒት በጣም ነው የምናመሰግነው። እኛ የሰው ውለታ ማንረሳ ሰዎች ያደረግሽውን ነገር ሁሉ አንረሳም። ለመዳም ቅመሞች የሆንሽውን ሁሉ መቼም ነው ማንረሳው። እና ከዚህ በኋላ ፕሊስ ልበልሽ፣ እኔ ፕሊስ በቃ ፕሊስ አትጥሪኝ በማንም ሰው ጉዳይ። ቁጥሬን ትክክለኛ ቁጥሬን ያውቁታል፣ ባዮ ላይ ያለ ሙሉ ስሜን ያውቁታል፣ ሄደው መክሰስ ይችላሉ። ፕሊስ አትጥሪኝ። በፍጹም ባዮ ላይ ቁጥሩ አለ፣ ሂዱ ነው የምላቸው። እሪ ገስት ላይ እሪ ልክ እንደ እንትን እንደተባለ ሰው እሪ ሲሉ ገስት ላይ ኮመንታተር ደግሞ ኧረ በእናትሽ ጠርተሽ ጠይቂላት እንዲህ እያለቀሰች ይላሉ። ገባሽ? እነሱ ናቸው እንትን ፕሬሸር የሚያደርጉኝ። ሶ ከዚህ በኋላ ሰምታችኋል። ቁጥሬ ፕሮፋይሌ ላይ አለ፣ በህግ ጠይቁኝ ብላለች። አለቀ፣ ህግ አለ። በዛ ውጭ ግን እዚህ ጋር መጥቶ ስሜንም የሚያነሳ ሰው ጥፋትም ካለኝ እኔ ጀጅ የሚያደርገኝ መንግስት ነው። ህግ ያለበት ሀገር ነው የምኖረው። መታችሁ ግን ወይም በሌላው እየተላካችሁ ለምታደርጉት ነገር እናንተን ነው መጀመሪያ፣ እናንተን ነው በህግ የምጠይቀው። እዚህ ጋር መንግስት የለም። በመከባበር የምናደርገው ነገር እንጂ ማንም ማንንም መጠየቅ ችሎ አይደለም። ስለዚህ መጀመሪያ የምጠይቀው በህግ በሀገሪቱ መንግስት በሀገሪቱ ህግ የምጠይቀው እናንተ ነው። አንቺ ትላንትና በስንት ሰው ሌባ ስታስቢኝ የነበርሽ ሴት ነሽ፣ ታውቂያለሽ። ገብተሽ ባወራሹ ባለቀሹ አለቃቀስ ምን የመጣውን አይነት እንትን ልነግርሽ አልችልም። ሜሴጆች ጓደኞቼ ተሸማቀው፣ ሌላው አዝኑ። ለምን? ስለዚህ መጀመሪያ ራስሽን ከስሼሽ በህግ ጠይቅሻለሁ። አሁን ይሄ የመጨረሻ ነው። ሀቡ የምትጠሪኝ ከዚህ በኋላ ፕሊዝ። በማንኛውም መልካም ስራ በማንኛውም ኢንፎርሜሽን ለመጠየቅ መጥራት መብትሽ ነው። ነገር ግን በእንደዚህ አይነት ጉዳይ ፕሊዝ እንዳትጠሪኝ ሀቡዬ ፕሊዝ። በቃ ቁጥሬን ስጫቸው። ይህንንም እኮ እኔ በውስጥ ነግሬሽ በዋትሳፕ በቃ ልዘጋው ነበረ፣ ግን ልጅቷ በየቤቱ ስለገባች እና ስምሽን ማጥራት ስላለብሽ ነው ብያታለሁ። ጠዋት ደውዬ ብያታለሁ። ገንዘብሽን ትፈልጊያለሽ ውጪና የነበረውን ነገር አስረጅ። እንደዛ ብለሽ የሚመስለው አሁን የተነዛ አላቅሽም ምናምን የተባለች ነው የምትመስለው። የለፋሁትን ልፋት አንዱን ተናግራለች። ሴትዮዋ ጥንብርኩሴን እያወጣችኝ ምን ቸገረኝ? እኔ ዘግቼ እኮ ቁጭ ከሌና አናገርሷል። ኖ አሁን ከሌ ጋር ደውይ ትለኛለች። ደውላ ባልየው እንዲያለኝ ሚስትየው ጋር ደውይ። በጣም ሞክሬላታለሁ። የራሴም ጥቅም ነው የእሷም ህይወት ነው። ስለዚህ ግን ቦንቱ ይቅርታ በያት ሙኒትን ራስራለሽ። ግን በመጨረሻ አንቺ በየቤቱ እየገባሽ ስሟን ማንሳት ከመጥፋቴ ይቅርታ። ሀቡዬ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ደህና ነው። አላህ ይቅር ይበላት። ሀቡዬ ሶሪ። እሺ መንገድ ላይም ነው ደግሞ የቆሙት። ችግር የለም። አክብረሽ ስለመጣሽ እናመሰግናለን ሙኒቷ። እሺ ሀቢብቲ። እሺ ባይ ባይ። ቦንቱ ወይዬ ሀቡ
አይገባሽም። እኔ ውድ በየቤቱ እየገባሽ ስሟን ማንሳትሽን ጥሩ አይደለም። ምንም ቢሆን ስንት ሰውዬሽን ተለማምጣለሽ። ሴትዮዋ እየተናገረቻት እንግዲህ አንዲት ሴት አረብ ወንድ ጋር ስትደውል ሚስትየው ሌላ ነገር ፈልጋ ይመስላታል። ሚስትየው እንደዛ ጥንብር ብዙን እያወጣቻት፣ እሷ ግን ያንን ተቋቁሟል። አንቺ ወረቀቱን ይሄ እኮ ስራው አይደለም። የእሷ ስራ አንቺ ወረቀትና ገንዘብ አሟልተሽ ታመጫለሽ። እሷ መኖሪያ ፈቃድሽን ጣማሽን ሰርታ ታስረክባለች። ይሄን የእሷ ስራ እንጂ አንቺ ያጎደልሽውን ወረቀት ሰዎቹን ተለማምጣ የማስመጣት ግዴታ የለባትም። ሌላ ዜጋ ቢሆን አያደርግም። እሷ ሀበሻ ስለሆነች ነው እንጂ ሌላ ዜጋ በሌላ ዜጋ ኤጀንሲ ብታሰሪ ሙሉ ዶክመንት ካላመጣሽ፣ የጎደለ ዶክመንት ካለ በአንቺ ምክንያት ዶክመንት ከጎደለ አይመለከተውም ድርጅቱ። ገባሽ? ግን እሷ ኢትዮጵያዊ ስለሆነች ነው እንደዚህ በአንቺ ምክንያት አንቺ ወረቀት ባለማሟላትሽ ምክንያት ሀሳብሽን ቀይረሽ ፕሮሰሱን አቋርጠሽ ገንዘቤን መልሽ ስትይ በአንቺ ምክንያት ነው። ይጂ በህግ ጠይቅኝ ማለት ትችል ነበረ። ገባሽ? አዎ ሀውዬ መጀመሪያ ሰውዬ እሺ ብሎኝ ስለነበረ እኔን ተስፋ ችግር ነው። መጀመሪያ እሺ ብሎ ነበር፣ በኋላ ሀሳቡን ቀየረ። ይሄ እሷ ችግር አለም። እሺ ቆይ ቦንቱ፣ ሰውየው መጀመሪያ እሺ ብሎ በኋላ እምቢ ማለቱ የሙኒ ችግር ነው አይደለም? ታዲያ የማን ችግር? ሰውየው ያንቺ ነው እኮ የእሷ አይደለም። ሰውየው አንቺ ዶክመንት ሳታሟይ ብሩ ብድር ስለሆነ እንዳይጠፋብኝ ቀድሜ ልክፈል አልሽ ራስሽ ወደሽ ብሩ እንዳላጠፋው ብለሽ። እሺ ብሩን እንዳላጠፋው ብለሽ ቀድመሽ ከከፈልሽ ከዛ በኋላ ሰውየው ወረቀት አልሰጥም ሲል ሙኒት ምን ታድርግ? ወረቀት ማሟላት ያንቺ እንትን ነው እኮ ገባሽ? አሁን እሷ እሺ ሂጂ በህግ ጠይቅኝ አያገባኝም ብትልሽ ምን ታደርጊያለሽ? እኔ ምንም የማውቀው ነገር የለም ሀቡ። የት ሄጄ ነው ያኔ በህግ የምጠይቀው ነገር? ታዲያ ማታቂ ከሆነ ህግ ወጥ ነሽ፣ መክሰስ አትችይም። ኦር በህግ መጠየቅ አትችይም። ማታቂ ከሆነ በጸባይ ከራሷ ጋር ጉዳዩን መጨረስ አይሻልም? በየቤቱ እየገቡ ከማውራት በየቤቱ እኮ አልገባውም። አንቺ ቤትና ሳሪ ቤት የነበረችው ነበረችና ሳሪቲ ቤት፣ ሳሮን ቤት፣ ሶስት ቤት ገባ። እንደገና ስታወሪ እንደተቀጠቀጠ ሰው ወይ እንደተካደ ሰው እያለቀስሽ ነው የምታወሪ። ዋይ ብዬ ችግር ላይ ነኝ። ያኔ ብሩ የኔ አይደለም። የተበደርኩ ሰው ብር አምጪ ብላ ጭጭቅ አድርገኛለች። እኔ ስራ ላይ ስምማ ማለት ነው። የደበደበሽ የለ የካደሽ የለ ያለችሽ ምንድን ነው? አካውንት ላኪ ያስገባለሁ። በትዕግስት አካውንት ልከሽ እስክታስገባ መጠበቅ አይሻልም ነበረ? አሁንም ነገሩ እንዳይበስ ይኸውልሽ፣ ነገ በተመቸኝ ሰዓት አስገባለሁ ብላለች። አንቺ ምንም እንዳትዪ አስገብታ ደረሰኝ ስትልክልሽ እኔ ፎርዋርድ አደረግልሻለሁ። እንዳትጠይቂኝ እኔንም ደጋግመሽ ፎርዋርድ ልክ ደረሰኙ ሲደርሰኝ እኔ ወደ አንቺ ፎርዋርድ ማድረግ ብቻ ነው። ግን ለእኔ ትልቅ ትምህርት ነው። ማንም መጥቶ ቢያለቅስብኝ ከዚህ በኋላ ለማንም ዋስ ሆኜ ማንንም እንዳላገናኝ ለእኔ ትምህርት ነው። የዛን ለታ እኔ ዩቱቤ ላይ ገብቶ ላይቭ ሪከርዱ ማየት ይቻላል። ተይኝ እባክሽ እርጉዝ ነኝ አታስጨንቅኝ ያልሽ በግድ አልቅሰሽ በእናትሽ ቃማዬን ላስተካክል ሀቡ ብለሽ ስትለምኝኝ እነዚህ ኮመንታተሮችም እኔም ፑሽ አድርገው ነው እዚህ ነገር ውስጥ የከተቱኝ እንጂ ምን አገባኝ። እኔ ማገኘው ኮሚሽን የለ የምጠቀመው ነገር የለ። አንቺ ስላለቀሽብኝ እኔ ሙኒትን ጠርቼ ለምኜ በጎዶሎ ብር ቃማ እንድትሰራልሽ ለመንኳት። ግን ዚስ ኢዝ ላስት። ማንም መጥቶ ቢያለቅስ ቁስን ደም ቢያሳየኝ በማንም ሰው ጉዳይ እንዳልገባ ለእኔ ትምህርት ነው። ገባሽ? ለምን እኔንም በጣም ነው ስትረስ እያረግሽኝ ያለሽ እየመጣሽ እያለቅሽ ይቅርታ ስላስጨነኩሽ አይደለም ማሪ። ቦንቱ እንደዚህ በመሆኑ እኮ ችግር አይፈታም ማሪ። አያገባኝም ነው የምለው። ሁሌ እኮ እኔ በሰው ጉዳይ አትክተቱኝ። በራሴ የምችለውን ላርግላችሁ በራሴ አቅም። ከዛ ውጭ ግን እከሌን እየጠራሽ ለምኝልን እከሌን እንዲህ በይልን እያላችሁ አታስቸግሩኝ ብዬ ግን በቃ ሁልጊዜ እኔ ላይ ፕሬሸር ታበዛላችሁ፣ እኔ ላይ ጫና ታደርጋላችሁ። እከሌን ጠርተሽ ለምኝልን፣ እከሌን ጠርተሽ እንደዚህ በይልን፣ እከሌን እንደዚህ ያስቸግሪልን። አሁን ስማንቺ ዋትሳፕ ላይ ምን ያለሽ መሰለሽ ለሙኑት በዚህ አካውንት ነምበር በካሽ የሰጠሁሽን ብር በዚህ አካውንት ነምበር አስገቢና ደረሰኝ ላኪልኝ እባክሽ ብለሽ ቮይስ አስቀምጭ። እሺ እሱም ቮይስ ካላክሽላት በስተቀር ገንዘቡን አታስገባም። እሺ ሀቡ ይልላታለሁ። በዚህ ከላይ ባስቀመጥኩልሽ አካውንት ነምበር በካሽ የሰጠሁሽን ገንዘብ አስገቢልኝ እባክሽ ብለሽ ቮይስ አስቀምጭ። በካሽ አይደለም እኮ ያስገባው በአካውንት ነበር። በአካውንት ያስገባው ብር በዚህ አስገብልኝ ልበል። እንደዛ ብለሽ ገንዘቡን በዚህ አስገቢልኝ ብለሽ
አንድ ለፕሮሰስ የሰጠሁሽን ገንዘብ በዚህ አስገቢልኝ ብለሽ ቮይስ አስቀምጭላት። ከዛ ነገ አስገብታ ደረሰኝ ስትልክ እኔ ወደ አንቺ ፎርዋርድ አደርጋለሁ። ነገም ሆነ ባስገባት ሰዓት። እሺ እሺ ሀቡዬ እሺ እሺ፣ አመሰግናለሁ ሀቡ። ሳይቸግረኝ በሰው ነገር እየገባው እኔን ስትረስ፣ እኔን ሰላም መንሳት፣ እኔ ላይ ማልቀስ ማለቃቀስ። እናንተ ሁሌ ተውኝ፣ እኔ በሰው ጉዳይ አልገባም ስላችሁ እናንተ ናችሁ የምታስገድዱኝ። ረጂ አታሳጫቸው፣ ተመለሽ። የተናገሯት ማን ነው? ማን ነው የተናገሩ? ምንድን ነው የምትዩ? ማሪ አልገባኝም ሀሳብሽ። ረጂማ እየጡ ነው በገዛ እንትናቸው። ሰው ሲረዳቸው ኖሮ አንዴ ስህተት ሲሰራ ሲወቅጡት በገዛ እጃቸው ረጂ እያጡ ነው። አሁን ሙኒት ከዚህ በኋላ የትኛዋ የመዳም ቀም ተደበደበች ብላ መዳም ቤት ድረስ ትሄዳለች? ትምህርት ወሰደች፣ ተማረች እኮ። ሁሉም ሰው እኮ እየተማረ ነው። የሚረዳ ሰው ሁሉ ሚዲያ ላይ አንድ ቀን ካልሞላለትና ካልረዳ ካልተሳካለት ስለሚረገጥና ስለሚሰደብ ሰው ፎርዋት ብሎ ነው ሰው የሚረዳው። ይህን ደግሞ የሚያደርጉት ክፉ ሰዎች ክፋት እንዲበዛ፣ ክፋት እንዲስፋፋ፣ ደግነት እንዲጠፋ ስለሆነ የሚፈልጉት። ሰው ሲሳሳት ኢትስ ኦኬ ብሎ ይቅርታ ማድረግን አያውቁም። መጨፍጨፍ ነው የሚያውቁት። የሙኒት ችግር አይደለም ሀቡ። ሀያት እኮ እኔም እኮ ገብቶኛል የሙኒት ችግር እንዳልሆነ። ቡንቱ ብር ከመስጠታቸው በፊት መብትና ግዴታቸውን መለየት፣ ኤግዛክትሊ መብትና ግዴታቸውን ማወቅ፣ እንደገና ደግሞ እንትን አሁን ህይወት ምን እያለች ነው? ከረዳቻቸው ያስለቀሰቻቸው ይበልጣሉ እያለች ነው ህይወት። ተመልከቷት። አያችሁ፣ ከባድ ነው። ሌላ ዜጋ ላይ ለምን እንደዚህ አትሆኑ? ልብ ካላችሁ ሀበሻ ላይ ብቻ ለምን? እስቲ ሌላ ዜጋ መስ ኤጀንሲዎች አሉ፣ የተለያዩ ዜጋ ኤጀንሲዎች አሉ። እስኪ እንደዚህ ሁኑ። እስቲ ሁኑ። አችሉ ሀበሻ ላይ ነው አቅማችሁ። ኤኒዌይ እሺ፣ ኤኒዌይ ከዚህ በኋላ በህግ ጠይቁኝ ብላለች። ሀቡ ብር ስለከፈሉ ብቻ ሁሉ ነገር ቀላል ይመስላቸዋል። በኮ ብር ብቻ ይቃማ አያሰራም። ዶክመንት ያስፈልጋል። ኦኬ እንትን ያስፈልጋል። ቼንጅ ካንስሌሽን የላትም። ካንስሌሽን ያስፈልጋል። እንደገና ብሎክ ናት አለች። አቡዬ የገንዘብ አይደለም እባክሽ አስገብኝ። እሺ ነይ። ሌላ ነርሰ እኔ የነገርኳችሁን ነው። የወሬ ሱስ ስላለባችሁ እኔም የነገርኳችሁን ነገር መልሳችሁ ለራሴ ታወሩልኛላችሁ። እኔ እንደነገርኳችሁ ትረሱና የወሬ ሱሳችሁ እኔ ነኝ እኮ የነገርኳችሁ። ስለሌላ እኔ ነኝ ዋትሳፕ መሴጅ አሳይቼ የነገርኳችሁ ከትናንት ወዲያ። እኔው የነገርኳችሁ ለእኔው ትነግሩኛላችሁ። የወሬ ሱስ ሌላ ቦታ የሰማችሁት መስሏችሁ። እሺ ሰላም አቡዬ እንዴት ነሽ እናቴ? ደህና ነኝ። እንዴት ነሽ? ጋይስ ፍራግመንታችን ሁሉ እንዳናረግ ስንት ነው የሚጠበቅብን? እስቲ አንዳንድ ልብ ስጡ። አንዳንድ ልብ አቡዬ። ወይ አንድ እናታችን በጣም ችግር ላይ ነው ያሉት እና በጣም ፈልገውሽ ነበር። የገንዘብ እርዳታ ምናምን አይደለም። እሺ ግን የሰው ባለቤቱ ይምጣ። የሰውን ችግር ገብታችሁ አትናገሩ አላልኩም? የዚህ ቤት ህግ ብለሻል። የኔ እናት አንዴ ብቻ ላስረዳሽ። ገጠር ነው ያሉት። እራሳቸው እናትየው አምጫቸው፣ እራሳቸው ያስረዱኝ። ከባለቤቱ ነው መስማት የምፈልገው። እሺ የኔ እናት እንዴት አድርጌ ላስገባቸው? ማለት አሁን ሲመጡ እንዴት አድርጌ ላስገባቸው? እንዴት ታውቂያቸዋለሽ? ብዙ ሰው ስለሆነ እዚህ ያለው በጣም የሚያሳዝኑ ናቸው። ሜንሽን ታደርጊያቸዋለሽ። አንቺ መጥሽ የቲክቶክ አካውንታቸውን ይኸው እሳቸው ናቸው መጥተዋል ትኛለሽ። እሺ እናቴ ግን
ግን ምን አይ ማለቴ ችግራቸው የልጃቸው በራሳቸው ነው መስማት የምፈልገው። ይቅርታ እኔ ቤቴ ህግ አለው። ችግሩን ከባለቤቱ ነው መስማት የምፈልገው። በሰው ሰምቼ ከአንዴም 2 ጊዜ ችግር ተፈጥሯል። ስለዚህ ከባለቤቱ ሰምቼ በደንብ ሲገባኝ ብቻ ነው ድምፅ መሆን ከሆነ ችግሩን መፍታት የምንችልም ከሆነ መንፈታው። እሺ አቡዬ በቃ የዳዊት እናት ብዬ ከስር እጽፋለሁ። እናንተም እንድታግዙኝ አሁን እናታችን ይገባሉ፣ ይነግሩሻል እሳቸው ራሳቸው። የዳዊት እናት ብለን ጽፋሉ። የዳዊት እናት ብለው ሲጽፉልሽ ታስገቢያቸዋለሽ። ያው ሰው ብዙ ስለሆነ ላስታገኛቸው ስለምስ የዳዊት እናት የቲክቶክ ስም ምንድን ነው? የቲክቶክ ስም የሚጽፉበት በሰው አካውንት በሰው እንትን ነው የሚገቡት። እኔን ታስገብኝና ወይም እነግርሻለሁ። አንቺ አታውቂውም አሁን የሚገቡበትን። አሁን የአንቺ ሶሊያና ይላል፣ የእሳቸው ምን ይላል? አዎ እኔም የሚገቡበትን አላውቀውም አቡዬ። ሰው ተለምኖ ነው ከጎረቤት የሚገቡ ነገር። እሺ እኔ እናት አመሰግናለሁ አቡዬ። እኔ እናት መጣሁ። እሺ ውዶቼ አንዳንድ ልብ መኒጋን ምንም እየሰጣችሁ ፍራግመንት ሉዝዳን እንዳናደርግ። ስንት ነው እየጠየቀ ያለው? 4200 ውዶቼ፣ 4200 ኮይን ካላገኘን አንድ አይናችን ይጠፋል። እስኪ ጣል አድርጉ። ልብም መኒጋንም ጋላክሲም እንዳቅማችሁ ይህም ንግባ እቃዎች አቦ ችግር ላይ ነኝ። ይህ የገንዘብ አይደለም ብለሽ ካልጻፍሽ ማስገባት አልችልም። አሁን የቤሩት ራሱ የታመመችው ልጅ ሕክምና ማስረጃ አምጥታ ግን እንትኑ መጠኑን አላመጣችም እና መጠኑን እስክታመጣ እየጠበቅኩ ነው። ሳልወልድ የምንጅን ጉዳይ መንግስት እንጂ ነገር አይፈታም። ተውሳኑ ሰዱ ልብሽ ይባረክ ሜሉዬ። እባክሽ የገንዘብ አይደለም አንድ ያስገብኝ ሀቢባዬ። እስኪ ነይሽ እንደዚህ እኮ የገንዘብ አይደለም በግልጽ ስትሉ እኮ እኔ እምቢ አይደለም ማስገባኝ ነው። ሰላም አለይኩም ሀቢባ። ዋሌኩም ሰላም። እንዴት ነሽ? ሰላም ነው እህቴ። አለምናት አንድ እህታችን እንትን ብላብን ነበረ። 2 አመት ኮንትራት ጨርሳ ስራ ቀይራ የራሷ ትምጣ ማሬ። ልጅ ትመስል የሰው ጉዳይ ይዛችሁ መጡት። ለምን ባለቤቱ አይገባም? ባለቤት እህቷ ነኝ እኮ እኔ። ግን እሷ ስልክ የላትም። በቃ አንቃኛለች ብላ ሳምንት ሆናት ተወጣኝ ማለት ነው። ተወለይን የለም የሰውየውን ስልክ ሰጥታ ነበር። ስደውል ጭራሽ ያነሳልኝ። ስለዚህ ማሪ ኤምባሲ ደውይና ተናገር። እኔ ባለ ጉዳዩ ሲመጣ ብቻ ነው ቀጥታ እጁን ይዤ ወደ ጉዳዩ የምሄደው። በሰው ከሆነ የመጣው አንቺ ስለሆንሽ ጉዳዩን የምታውቂው አንቺ ኤምባሲ ደውለሽ። የት ሀገር ነው? ሳውዲ ነው? ዱባይ ነው? የት ሀገር ነው? እዚህ ሳውዲ ነው። እሷ ኢማራት ነው ያለች እና ኤምባሲ የደወልኩ ስልክ አያነሳልኝም ኤምባሲው። አንቺ ሳውዲ ነው ያለሽው? አዎ እኔም ሳውዲ ነው ያለሁት። መዳን ቤት ሳውዲ ነው ችግሯ? አዎ እሷም ሳውዲ ነው ችግሯ። ወጣታች ራቡ ነኝ የፍቅር ራቡ ነኝ የምትሏን ታላቋን አስገቢያት እህት ያለ። እሷም ሌላ ትእዛዝ የለሽም? የአካባቢውን ሰው ምናምን እዘዥኝ። ማንንም አላስገባም። እየነገርኩሽ ነው ማድረግ ያለብሽን። የሰውየውን ስልክ ቀጥታ ኤምባሲ ደውለሽ የሰውየውን ስልክ ትሰጫለሽ። ኤምባሲ በአንድ አያነሱም፣ ስራ አለባቸው። ጠዋት ላይ 8 ሰዓት ተኩል ነው የሚከፍቱት። ሲከፈት ጀምሮ ከ8 ሰዓት ተኩል እስከሚዘጋበት ሰዓት ድረስ ያለ እረፍት ደዊ ባነሱ ሰዓት ክበርልኝ ወንድም አለም ክበርልኝ። በአንዴ ዘጋው ሳንታ አያችሁ። ተባረክ። አንዳንድ ልብ ስለቅም በአንዴ ዘጋልኝ። እድሜ ይስጥህ ጤና ይስጥህ ወንድሜ። እና ኤምባሲ ተደውይና ከዛ የሰውየውን ስልክ ትሰጫለሽ። ልጅቷ ያለችሽን ኤምባሲ ግን ያው ዝም ብሎ በወሬ አይሰማም። ማስረጃ ይፈልጋል፣ የምታወሪው ነገር እውነት ለመሆኑ ማለት ነው። እዛም በኋላ ሰውየው ጋር ደውሎ የልጅቷን ፓስፖርት ኮፒ ይጠይቁሻል። የልጅቷን ፓስፖርት ኮፒ ትልኪላቸዋለሽ። እንትን ነው እኛ ስንደውል 3 4 ስልክ አሁን ይህን ሳምንቱ ሙሉ ደውልን። ኤምባሲ በምንም ታምር ስልክ ያለው ተዛ የኢትዮጵያው ኤምባሲ ስንደውልለት 2 አመት ሆኗት ተቀየረች። እኛ አይመለከተንም አለኝ። አንቺ ስለ ኤጀንሲ ነው የምታወሪው፣ እኔ ስለ ኤምባሲ ነው የማወራው።
እዚህ ያለውም አያነሳልንም ጭራሽ ስልክ አያነሱ። የሳውዲው የኔ ፍቅር 2 ዓመት ከጨረሰች አያገባን የሚለው ኤጀንሲ ነው። ኤጀንሲ ማለት እሷን ከኢትዮጵያ ያመጣት ቢሮ። አዎ ቢሮ አይደለም። ምን እያሉሽ ያሉት እኔ የኢትዮጵያ ኤምባሲ። ኤምባሲ ማለት መንግስት ማለት ነው። እኛን ኢትዮጵያን ወክሎ ሳውዲ አረቢያ ላይ የተቀመጠ አካል ማለት ነው። አንቺ ስለ ቢሮ ነው የምታወሪኝ። እኛማ ከኢትዮጵያ መታን እዚህ የምናርፍበት የለም። እዛ ዘንድ ስንደውል ስልክ አያነሱ። እሱ ኤምባሲ አይደለም፣ እሱ ቢሮ ነው። እሱ የሚመለከተው ስለ አንድ ሰራተኛ ስለፈረመችው ኮንትራት 2 ዓመት ብቻ ነው። አንድ ሰራተኛ ከሀገሩ ሲመጣ የ2 ዓመት ኮንትራት ፈርሞ ስለሚመጣ ከ2 ዓመት በኋላ ስለሚደረግበት ነገር ቢሮ አያገባውም። በቃ ኮንትራቱን ጨረሰ፣ ውሉን ጨረሰ። ገባሽ? ስለዚህ እቺ ልጅ 2 ዓመት ስላለፋት ለእሷ እርዳታ ሊያደርግ የሚችለው ኤምባሲ ነው፣ የኢትዮጵያ ኤምባሲ። እሺ ኤምባሲውን ስልክ የት ላይ ነው የማገኝ? እኔ እሰጥሻለሁ። እሺ ኤምባሲ ስልክ ስጭኝ። ነገ ምንድን ነው ቀኑ? ጁምዓ ነው። ነገ አይሰሩም። እሺ ማሬ መትመሰል እሁድ በኢትዮጵያ 2 ሰዓት ተኩል ነው የሚከፈተው። ሲከፍቱ ደውል።